እኔ እሱ ባሪያ ነኝ ኃጢአተኛ ነሽ ሲለኝ ደግሞ ኃጢአተኛ እንደሆንኩ ያመንኩ ጊዜ ደግሞ ተውበታለሁ። ተውበት የሚባል ነገር አለ። ሚንስ በእናንተ ቋንቋ ልንገርክና ንስሐ ትገባለህ። ቆመህ ቀርተህ ነው ወላ አረ እየሰማሽ እኔ እኮ ከማቋርጥሽ ብዬ ነው። እና የኛ አላህ የኔ አላህ የተብቃቃ በቃ የተብቃቃ ማለት ነው። አልወለደም አልተወለደም በቃ የተብቃቃ ጌታ አይወልድምም አይወለድም። እኔ ደግሞ አሁን አንተ ባርነት ላልከው በጣም ባርነት የምወደው በባይዛዊያችን ላይ አስበዋል። ከእስልምና ውጭ ሌላ እምነት ውስጥ ኖሬ ቢሆን ኖሮ በባይዛዊያችን ላይ እዚህ ጋር ሳርም በጣም በእንትን ነው የምናገረው ይሄንና በኩራት እናትና አባቴ የሌላ እምነት ተከታይ ነበሩ እና ለሃለው ሲሉ አንድ ልጅ ወለዱ። ታሪኩን ልንገራ። ከዛም በኋላ ወለዱ አንድ ልጅ። ያ ልጅ ሞተ። ቢሉ ልጅ ወፍ። ከዛ እናቴ ሄዳ ተሳለች። በቃ ያ ረብ ልጅ ከሰጠኸኝ እሰልማለሁ አለሽ ማለት ነው። የኔ አላስ አያሳፍርም ብዬ ከለ እኔን የመሰለች ለቤታችን ንግስት የሆንኩ ልጅ ተሰጣት ማለት ነው። በምን ቀን ተወለድኩኝ? በማርያም በአመቷ። አባቴ ፕሮቴስታንት ነበር፣ እናቴ ኦርቶዶክስ ነበረች ነው። ከዛም በኋላ አንድ አበባ ስጡኝ ጋይስ። ከዛም በኋላ አንቺ ተወለድሽው ልጅ እኔን የመሰለች ንግስት ወለዱ። ንግስት እውነት ንግስት። ከዛኛ የአባቴ የእናቴ ዘመዶች ይኸው ማርያም ሰጠችሽ አሏት ማለት ነው። በማርያም ቀን ስለተወለድኩ እኔ አላህ ነው የሰጠኝ አቋሜን አልቀይርም አለቻቸው ማለት ነው። አላህ ባሪያ ሆኜ ባርነቱን ወድጄ በባርነት ውስጥ መኖር ሰው ነኝ። እኔም ጌትነቱን ወድጄው ማለት ነው። ጌትነቱን ተቀብያለሁ። ጌታ መሆኑን አምኛለሁ። ላንተ አምላክም ለኔም ጌታ የሆነውን አላህ Subhanahu Wa Ta'ala ተቀብየው በቃ ባርነቱ ተመችቶኝ ነው የምልህ። በቃ እንዴት እንደያዘኝ ደግሞ ብነግርህ ሱብሃነከ ረቢ እንዴ አቀማጥሎ ማለት ነው። እና ወንጀል ሰርቼ ምናምን ሁላ ማለት ነው ማውራው ከሱና ከሱ ጋር ብቻ ነው። በቃ ቀጥታ ያ ረብ ይሄን ወንጀል ሰርቻለሁ አፉ በለኝ እለዋለሁ ማለት ነው። ከልቤ ስጸጸት እሱ ይምረኛል። በሚገርም ሁኔታ ደግሞ ማርታው እንዲህ ዝም ብሎ ማርታ እንዳይመስልህ ከስጦታ ጋር ነው የሚምረኝ። እሱ ጋር ሐሳብ ያለኝ ማለት ነው። እሺ ሐሳብ ያለኝ አሁን ለምሳሌ አላህ ቅዱስ ነው ብለሽ ታምኛለሽ አይደል? ነውር የሌለበት አምላክ ነው። ኦኬ ነውር የሌለበት አምላክ ኦኬ እኔም አምናለሁ አንቺም ታምኛለሽ። እሱ አሁን አንተ ግን አይደለም ቆይ አንዴ አንተ ግን አላህ Subhanahu Wa Ta'ala ነውር እንደሌለበት ታምናለህ አይደለ? አምናለሁ በቃ እሱ አሁን እሱ ነው በቃ የሚያስማማል። በቃ እነሱ ከተስማማል እኮል ለልንገርሽ ሐሳቡን ልጨርስልሽ። የማን ልጅ ሁኜ ነበር ቅድም ያልከኝ? የማን ልጅ ሁኜ ነበር? አይደለም አሁን ጥያቄክን በጥያቄ ልመልስና የማን ልጅ ነበር ቅድም ሁኜ ያልከኝ? የእግዚአብሔር ልጅ ያላህ ልጅ ይቅር የለውም አይደለም አላህ ብላ አትሂድ። የማን ልጅ ሁኜ ነበር? የክርስቶስ ልጅ አይደለ? ክርስቶስ ደግሞ በክርስቶስ ኢየሱስ እግዚአብሔር ልጅ ሁኜ ነው ያልኩሽ እኮ ነው ባነሳሽው ሐሳብ። አሁን አላህ ቅዱስ ነው ብለሽ የምታምኚ ከሆነ እኔም ደግሞ ተቀበልኩሽ። እሺ ቅዱስ ነው ብዬ ያ ቅዱስ የሆነው አምላክ ከሱ ጋር እንዴት ነው ኃጢአተኛ ሊወርስ የሚችለው? ማለት እኔ አሁን ይሄ አይገባኝምና በግልጽ ማለት ሐሳቤ ልንገርሽ። እሺ አንቺ ኃጢአተኛ ነሽ። ለምሳሌ አላህ ቅዱስ ነው። መጽሐፍ ቅዱስ ላይ በእኛ ልንገርሽ ለምሳሌ መጽሐፍ ቅዱስ አታውራ። አሁን እኔ ስለ ቁርአን አውርቻለሁ። አይደለም አሁን በሚገባኝ ባለማዊ ቋንቋ አስረዳኝ። እኔ ስለ ቁርአን አላወራሁማ ስለ እንትን ነው እኮ። አዎ በእኛ የሚለው እንደዚህ ነው። በእናንተ ምንድነው ነው ሐሳቤ እኮ መውረስ ምንድነው ሀቢቢያና ስለ መውረስ እኮ አላወራሁም ፍቅሬ። ስለ መውረስ እኮ አላወራሁም። የኔ ሐሳብ ያስጀምሪያትና እንቀጥላለን። ቴንክ ዩ ጋይስ። አሁን አይደለም ሐሳብህን እናስጀምራለን። አንዴ ሐሳብህን ግን አንዴ እሺ አክሴፕት በያታ እንትን እንዳትይ እኮ እሺ ቀጥል። ቴንክ ዩ ሶ ማች። እና የኔ ሐሳብ ምን መሰለሽ? አላህ ቅዱስ ነው ካልሽ ኃጢአተኛ ከሱ ጋር ሊወርስ አይችልም። አንደኛ ነገር ምንድን ነው የሚወርሰው? ይሄ ኃጢአተኛ ከፈጣሪ ጋር ምንድን ነው የሚወርሰው? አስረዳኝ። እሱ መውረስ ምንሽ እኮ ከእርሱ ጋር የዘላለም ሕይወት እድል ፈንታ የለውም ማለት ነው። ኃጢአተኛ ከሆንሽ ለምን መሰለሽ? እምነት አይገባም እያልክ ነው? አዎ ቴንክ ዩ። እሱን ለማለት እየፈለኩ ነው ያለው። ይልክ ስንሞተንም ጀነት ስንገባ ዲምፕል
አንቺ እኮ አሁን እኮ ስህተት እየሰራሽ ነው። እኔ ሰማሁሽ እኮ የኔንም አይደል እንዳረሳ እኮ ነው። አሁን ራስ አይመርሳት ትልቅ ችግር አለ። አሁን ነገርከኝ አንተ እረሳለሁ ሳረሳ እኮ ልመልስልኝ ይቀርልሽ እዛው ነው የምጠይቅሽ ችግር የለውም። እና አላህ ቅዱስ ከሆነ የዘላለም ሕይወት ወራሽ የሚሆነው ወይ ገነት የሚገባው ሰው ቅዱስ ነው መሆን ያለበት። ምክንያቱም በገነት አሁን አላህ አለ የምትይ ከሆነ በእሱ ጋር ልትኖሪ የምትችይው ቅዱስ ከሆንሽ ነው። ለምሳሌ አንቺ ደግሞ ኃጢአት ይቅርታ፣ እሺ አንዴ ሳይጠፋብኝ ልመልስልህ። አንዴ ሳይጠፋብኝ ጥያቄ አይደለም በጣም ይቅርታ። አይ ነው ግን አንዴ ላርምክ ነው አይደለም ላርምክ አንዴ ይልክ አንዴ እኚህ 7 ምድራት አላህ ኩርሲይ ላይ ነው ያለው። እኔ ከአላህ ጋር ጀነት ውስጥ አልኖርም። ና አስጨርሰኝ አለው ኧረ እሺ ይልክ ይሄ 7 ምድር አለ አይደለ? 7 ምድር ላይኛው ሰማይ ላይ ሲቀመጥ ሳንቲሞች አሉ አይደለ? ጋሻ ላይ የተቀመጡ ሳንቲም ያክል ነው። 7 ምድሩ ጋሻ ላይ የተቀመጠ ሳንቲም ያክል ነው። 7ቱ ሰማይ ደግሞ ኩርሲይ ላይ ሲቀመጥ አላህ የተቀመጠበት ቦታ ላይ ሲቀመጥ አሁንም 7